كبرات تختاتلت مدبنا حندقنيكم كما يتقنيو كل اوان ناي تغرينيا مدب كم نتحلالف فلوتيو لومي جن فلوي زخونه حساب علونا بمحرنيا خنقرب دلي እዚ ድማ ናይ መዝሙር ብዙሕ ተመክሮ ዘለዎም ኣዝየ ዘፍቅሮምን ዝፈትዎምን ኣሕዋት ክቡና ዝኽእሉ ብዙሕ ትምህርቲ ኣሎ ኢለ ስለ ዝሓሰብኩ በምሓርኛ ይኮንሎም ማዓልቲ መደብና ስለዚ ነዚ መደብ እዚ ክትከታተልዎ ኢኹም ነቶም ኣጋይሽና ድማ ከፋልጠኩም መብዛሕትኩም ከም ትፈልጥዎም ይርዳእኒ ካብኦም ድማ ብዙሕ ትምህርቲ ከም ትመሃሩ ሓስብ እስኪ እምበኣር መን ምዃኖም ባዕሎም ሽሞም ከላልዩና እንኳን ደህና መጣችሁልኝ ምን ታውቂ ይመስለኛል ስማችሁን ብታስተዋውቁን ምታረጉት ያላችሁት አገልግሎት ብትነግሩን እንዴት ደስ ይለኛል ምናልባት ማያውቃችሁ ሰው ቢኖር ስሜ ብሩክታይት አሰፋ ይባላለሁ በጄንቪ ሚኒስትሪ አገልግሎት ውስጥ የማገለግል ከባለቤቴ ጋር እና እሱ ደግሞ የቀረውን ያስተዋውቃል እሺ ጌታዬ ቃል ግርማይ ያው እንደተባለው ጄንቪ ሚኒስትሪ የሚባል የቴሌቪዥን አገልግሎት አለን የምንኖረው አሁን በሺካጎ ሻምበርግ ከተማ ውስጥ ነው የምንኖረው እዛ ባለችው የመካኒስ ቤተክርስቲያን አብረን እናገለግላለን ምን ያህል እንደምወዳችሁ ይሄ በጣም የሚገባችሁ ይመስለኛል እንደው ትንሽ እንዲገባ ነው በጣም ብዙ ነው እግዚአብሔር ንጭቅ አርጌ ነው ማመሰግነው ስለናንተ አሜን ከተዋወቅን ጀምሮ ከናንተ ጋር መስራት ማገልገል ሁሌ ብችል ሁሌ መመኘው ነገር ነው በጣም ሚቀዳ ነገር ያላችሁ ብዙ በረከት ያላችሁ ሰዎች ናቸው እግዚአብሔር በጣም ባርኳቸዋል ደስ የሚለኝ ደግሞ ልባችሁን ጠብቃችሁ ነው የምታገለግሉት ማለቴ ሊሆን የሚችል አለ አይደለ ጥሩ ጀምሮ ጥሩ ላይ ጨርስ ይችላል ብዙ አመት ዘምራችኋል ለብዙ አመት አገልግላችኋል ስንት አመት ይሆናል 17 ስንት አመት ዘምራችሁ አሁን ወደ 33 ገባ 33 አመት 33 አመት በመዝሙር ጌታን ስታገለግሉት በዝማሬ እንድታገለግሉት ምትፈልጉትና ልባችሁ ውስጥ የቀረ ነገር ምንድነው ያለ ነገር ምንድነው እኔ ውስጤ ስዘምር ነው ሙሉ ለሙሉ ውስጤ ያለው ሐሳብ የተገለጠ ይመስለኝ ለምሳሌ ረጅም ሰዓት 2 ሰዓት 3 ሰዓት ከመናገር ባንድ መዝሙር በደንብ ሐሳብ የሚገለጥ ይመስለኛል ስለዚህ ዘማሪነቱን ነው በጣም መጠበቅ የምፈልገው እና ብዙ ሰዎች ጥሩ ተናገራለህ ሊሉ ይችላሉ ጥሩ ታስረዳለህ ቀለል ባለ ነገር ሊሉ ይችላሉ ግን ለኔ ልክ ስዘምረው በቃ ያ መዝሙር ብዙ ነገርን የሚገልጥ ነገር ነው የሚሆንልኝና እሱ ነው እንግዲህ እስካሁን ድረስ ከዚህ አገልግሎት ጋር እንድቆይ ያደረገኝ ብዬ ነው ማስበው እኔ ውስጤ ብዙ ጊዜ የሚመጣው የሆነ የእግዚአብሔር ቃል ወይ ደግሞ የሆነ ነገር ገጥሞኝ ያን ነገር ሳስበው መፍትሄው ምኑ ጋር ያለው ብዬ ስፈልግ ቃሉ ላይ ነው የሚሆነው ከቃሉ ውስጥ አንድ ሐሳብ ይዤ እሷን በጣም ሜዲቴት አረጋታለሁ ያንን ሐሳቤን በእግዚአብሔር ቃል አስታክኬ ማለት ነው ወደ መዝሙር ለመቀየር ብዙ ጊዜ ውስጤ ቀንም ሌሊትም ይሁን ውስጤ በጣም እንደሱ አይነት ሁኔታ ይፈጠርና ወደ መዝሙር ነው ልቤ ውስጥ ያለውን ስሜቴን በመዝሙር ነው የምገልጠው አንዳንዴ ስሜቱ ይነሳኛል እንቅልፍ የሚነሳኝ ታይም ይኖራል እየሰራው ወጥ ቤትም እየሰራው ሊሆን ይችላል ስለዚህ በቀላሉ ስልኬ ላይ ወይ በመቅዳት ወይ ደግሞ ቶሎ ብዬ በመጻፍ መዝሙርን ውስጤ የማያልቅ ነገር እስከዛሬ አሁን የዘመርኩ አይመስለኝም እውነት ለመናገር አንድ አመት የዘመርኩ አይመስለኝም 33 አመት ቁጥሩ ዝም ብሎ ይጠራል እንጂ ሁለታችንም ይሄ ስሜት አለን መዝሙርን የዘመርነው አይመስለንም because ወደፊት እግዚአብሔር እንዴት ነው የሚመለከው ብለን ስናስብ እግዚአብሔር እንደሚገባው ገና ያመለክነው አይመስለኝም ስለዚህ የሚያመልኩት በእውነትና በመንፈስ ያመልኩታል ስለሚል እዛ ነገር ውስጥ ገና አልገባንም አሁን በመናየው ነገር በመንሰማው ከቃሉ መናነበው ግን ሪሊ በእውነትና በመንፈስ እግዚአብሔር እንደሚመለክ መላእክት እንደሚያመልኩት አምልከነዋል ወይ እዛ አምልከው ስላልገባን እሱ ስለመግባት ነው ሁሉ ጊዜ ውስጣችን ያለው መሻትና ዘምረናል ብዬ ለማለት ይቸግረኛል እኔ በበኩሌ ይሄንን ዝም ብዬ ለማለት አይደለም የእውነት
አሁን ሁሌ የምናወራው ዘምረናል እንዴ ተዘመረ ይሄ ነው መዘመር ማለት አልተዘመረም ግን ሁሉ ጊዜ የሚመጡ ነገሮችን ውስጣችን በዜማ መግለጥ ይቀለናል ግን መዘመር እንዳለብን ዘመርን ብዬ ሁለታችንም ምንለው ነገር ነውና ዘምረናል ለእግዚአብሔር ይሄ ነው ወይ የሚዘመርለት ማንነቱን ገና አላወቅነው ብናቀው እንዳወቅነው መጠን አሁን በመናየው በኑሮ በመናምን ሁኔታ አስታከን ነው እግዚአብሔርን መግለጥ የምንፈልገው በማንነቱ ግን እግዚአብሔርን ገልጠነው አሉ ይስነል አልተገለጠም እግዚአብሔር ስለዚህ ዜማን እንዲያረግን ነው እንግዲህ ከኛ ጋር እስካሁን ድረስ ውስጣችን አስቀመጥ ነው ምንለው መልሼው እንደሆነ እንጃ በጣም የሚገርም ሁለቱም የተናገራችኋቸው ነገሮች በጣም ዋንኛ ቁልፍ ነገሮች ናቸው አንደኛ አይረሳም የጻፍከው መዝሙር ልትረሳው አትችልም ያለፍክበትን ነገር ማለት የፈለግከው ነገር አትረሳው ምክንያቱም ሁኔታው የነበርክበት ያለፍክበት ነገር ነውና ከእግዚአብሔር ቃል ደግሞ አጥንታችሁ አይ ገና አልተዘመረም ሲል ሰው ሩቅ የሚያየው ነገር አለው የረካ ሰው አያድግም አይ ገና ለካለ ምን ቋላረኩም የሚል ሰው ነው ወደ ላቀ ደረጃ የሚሄደውና በጣም ለመጨመር ያክል ይሄ ገና አለ የሚለው ሐሳብ የሆነ አንዳንድ ሰው በቃ ለምሳሌ የአገር ቤት ኢትዮጵያ ያያለን በቃ አሜሪካ ሄጄ አገልግዬ በቃ ማለት የቦታው ሎኬሽኑ ወይም ደግሞ ያ ሄደህ ልታገለግልበት የምትፈልገው አገር አይደለም ለማገልገል አሁንም ገና መቻ አገለገልን ስትል ቦታን ማለት አይደለም ወይም ደግሞ ብዙ ሺህ ህዝብ ያለበት ቦታ በሚል ለምሳሌ 20 ሺህ ሰው 15 ሺህ ሰው ባለበት እንደው አገልግዬ በቃ የሚል ጥማት ያለው ሰው አለ ያንን ሲያይ እሱም አይደለም ገና መዘመርን ማለት ስለ እግዚአብሔር ልንገልጥ የሚገባው ነገር ገና አልተገለጠም ለምሳሌ በቅርብ ያሉት መዝሙሮቻችንን አው ትንሽ ይሄ ደስ ይላል እንላለን ለምን የኛ ነገር የሌለበት ማስረጃ የኛ ህይወት ያልተጠቀሰበት እሱ ራሱ ብቻውን እግዚአብሔር ብቻውን የሚመለክበት አይነት ነገር ስናገኝ ወይ ቃሉን ብቻ ስንዘምር እሱ ላይ እንትን አደረግን በቃ ደስ አለን በቅርብ በሁለት አመት ውስጥ የጀመርነው ቃሉን ብቻ መዘመር ጥቅሱን ብቻ መዘመር ዝም ብለን ጊታር ይዘን እና ለመዘመር መሞከር ቃሉን በማንበብ ፋንታ ለመዘመር መሞከር እሱ አሁን ልምምድ ውስጥ ስንገባ ደስ አለን አንድ ሌላ እንትን ውስጥ ገባን ብለን ማለት ነው ብዙ እኮ መቅጠም ይቻላል ቤታ አይመታም ባይዘው የመጽሐፍ ቅዱስ ያገጣጠም ስልቱ በዕብራውያን ዘመን የነበረው እንትን ከላይ አነስ ያለ ሐሳብ ተናግሮ ከታች ትልቅ ሐሳብ መናገር ወይ ማወዳደር ምናምን የሚል ያገጣጠም ስርዓት ነው ያላቸው ምን ልፈልጌ ነው በጣም እንዲህ አይነት ቦታ አገልግዬ ብቻ ጌታን የሚል ጥማትም አይደለም በቁጥር ብዙ ሰው ባለበት ዘምረናል 3-4 ሰው ባለበት ዘምረናል በቦታ አቅጣጫ ምናልባት ያልሄድንባቸው የተወሰኑ ሀገሮች ይኖራሉ አው ግን እንደው በእኛ አቅም በደንብ ሄደናል ማለት ይቻላል ስለዚህ ቦታም አይደለም እግዚአብሔርን ግን በቃ ካልዘመርንለትም የሚል ግን ሌላ የሆነ ማናቀው ረሃብ አለ የሚለው ነው አይደለ ብዙ ጊዜ በጣም ደስ ይላል ግልጽ ነው እንኳን አብራራኸው ቃሉን እንዘምር የሚል አሁን ትልቅ ነገር ነው እና መዝሙር ግን የእግዚአብሔር ቃል ነው መሆን ያለበት እና ቃሉን እንዘምር ደግሞ እንዳለ የእግዚአብሔር ቃልን ነው የምታስተምሩት እና ቀላል ነው ግን የእግዚአብሔር ቃል አውጥቶ መዝሙር መስራት ወይስ ከባድ ነው ለእናንተ እሱ ይከብዳል ወይስ ይቀላል እንዴት ነው መዝሙር ለሚጽፉ ሰዎች ሊማሩበት የሚችሉ ነገር ሊኖር ይችላል በያስቤ ነው ኢንክሉዲንግ ሚ ሐሳቡን አስበነው ስለማናቅ ነው እንጂ በፊት ከባድ የሚመስለን ወይም ከዚህ በፊት የነበረልም አንድ ጥቅስ እንወስዳለን ወይም ያን ጥቅስ በራሳችን የማብራራት እንትን ስል ተጠቅመን እንዘምረዋለን መዝሙሩ የእግዚአብሔር ቃል ሐሳብ ያለበት ለምሳሌ ኳን ሰው ስለ ጎልያድ ቢዘምር ከባይብል ነው ያወጣው ያን ነገር ወይም ስለ ሌላ ነገር ይሄ ግን ምንድነው አንዱ እንዳለ የእግዚአብሔር ቃል ብቻውን ብቻ ቢዘምር በቃ ድጋፍ ሳይኖረው የኛ ሐሳብ ሳይገባበት ማብራሪያ ሳይሰጥበት ቢዘምር ምን ያመጣል እስቲ ቆይ ብለን ከዛ ለመዘመር ስንሞክር ትንሽ ለዜማ እንዲሆን አንዱን ሐሳብ ልትደጋግመው ትችላለህ አንዱን ቃል ከዜማ ጋራ ማለት የዜማ ስራ ስለሆነ እንዲህ አይነት እንደው ሚውዚካል የሆነ ቴክኒክ እንጠቀም እንደሆነ ነው እንጂ ዝም ብለህ ስትዘምረው አንደኛ አምሮስ ቶሎ ይቀራል አፍ ውስጥ ይያዛል የሆነ ሁኔታ ውስጥ ስትገባ መዝሙሩ ይመጣብሃል ምክንያቱም ቃሉ ስለሆነ ብቻውን እና ይሄ የእግዚአብሔር ቃል ለካ ብቻውን መስራት የሚችል ነው ዝም ብለህ እሱ ብቻ ዘምረህ ስትወርድ ሰው ደስ ይለዋል
ከዚህ በፊት ልምዶች ነበሩ። ለምሳሌ አምላኬ እንደ ባለጠግነቱ የሚለው መዝሙር፣ ሌሎችም መዝሙሮች አሉን። ጥቅሱን ብቻ ከዛ ቁጥሮቹን በራሳችን ሀሳብ እና ግን የእግዚአብሔር ቃል ብቻውን ራሱ ያንጽሃል፣ ይባርክሃል፣ ይፈውስሃል። በቃልህ እንድትይዛቸው ብዙ ጥቅሶችን እንድትይዝ ያደርግሃል። እና በዜማ ሲሆን ደግሞ ያው ነፍሳችን ሜሎዲ ስለምትወድ ቅኔ ስለምትወድ ሞር ደግሞ ኃይል ይኖረዋል ማለት ነው። እና በጣም ቀላል ሆኖ ነው ያገኘነው እኛ። እንደውም የትኞቹን ጥቅሶችን ዘምር ይሄን ማይነር እናርገው ይሄን ሜጀር በሜጀር እንዘምረው እያለን ሁሉ እያማረር ምክንያቱም ለካ እግዚአብሔርን ቃል ተጫወተው ይላል መጽሐፉ። እና እየተጫወትከው ወቅ በዜማ ብትጫወተው በንግግር ብትጫወተው የሚጣፍጥ ነገር ነው የሚለው አይደለም? ልክ ነው። አሁን ብዙዎቻችን ሀብል ማሰር እንወዳለን። ስለዚህ ሀብላችን እንዲታይልን ወጣም እናረጋዋለን። በአንገት ላይ የሰረው በጣትህ እንደ ቀለበት እንደ አምባር አድርገህ በቃ ጻፈው ነው የሚለው። ያዘው ተጫወተው በቃ አብሰልስለው ነው የሚለን። ስለዚህ ይህንን የግጥም ይህንን የጥቅስ ቃሉን ዘምር የሚለውን ሐሳብ እኛ ብቻ መዘመር የለብንም። የእግዚአብሔር ቃል ማለቂያ የሌለው ምንጭ ነው። ይሄ በቃ ማይቆም ምንጭ ነው፣ ባህር ነው። ስለዚህ ተዘምሮ ማያልቅ ሐሳብ አለው። ገና ከዚህም ውስጥ ተዘምሮ አልተጨረሰም። ብዙ ቃል አለ የሚዘመርና ይሄንን ቃል ሰው ሁሉ ቢዘምረው አንደኛ ቀደም እንዳለው ጥቅሱን በልባችን እንይዘዋለን፣ ቃሉ ውስጣችን ይሞላል። ቃሉን ለማጥናት እንችላለን ማለት ነው። በአእምሯችን የሆነ ነገር ሲፈጠር እንዲህ ተብሎ ተጽፏል ብለ ቃሉ መዘዝም ታረገው ይሆናል ማለት ነው። በዜማ ሲሆን ደግሞ ቃሉ የመያዝ ነገር አለው። ስለዚህ ልባችን ውስጥ እንዲቀመጥ ከህይወታችን ጋር እንዲዋሃድ ጥሩ መንገድ ይሆናል ይሄ ቃሉን። እሱ አሁን ትዝ ይልሽ እንደሆነ አንዱ ከዘመርናቸው የቃሉን ዘምር ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ የሚለውን ዘምረነዋል። አንድ ቀን ወደ ሆነ ስቴት በመኪና እየነዳን የእውነት እንዴት ሪቫይቭ እንደሆነ እንዴት እንደተነቃቃን መዝሙሩን ብቻ ከፍተ ነው። ስለዚህ ቃሉን ነው አሁን የምንዘምረው። ግን ንባብ ብቻ ቢሆን በቃ አይዞሽ ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ ብቻ ይሆናል። መዝሙር ስለሆነ ግን ስለሚደጋገም እንዴት በቃ በራስ የሆነ እንደው ሌላ ሰው ቢኖር እንዴ በራሳቸው መዝሙር እንዳይሉ እግዚአብሔርን ቃል ነው የምንዘምረው። የእውነት ተባርከን እየጸለይን ምን እያለን አንድ ከነበርንበት በጣም ከባድ የፈራነው ነገር እግዚአብሔር አሻገረን። ያንን ጥቅስ ብቻ ደጋግመን እየዘመርን እየጸለይን እና ይሄ ነገር በቃ የእግዚአብሔርን ቃል ብዙ መዘመር አለብን ወደሚለው ነገር ሄደን። ስለዚህ ይሄ አንዱ ስንናፍቀው የነበረው የገባንበት ደረጃ ነው ብዬ ነው የማስበው። ከዚህም በኋላ በጣም ብዙ መዝሙሮችን በቴሌቪዥን ስራዎቻችንም በቃ ያንኑ ቃል ሙሉ ለሙሉ መዘመር በቃ እግዚአብሔር ቃል በጣም ብዙ ዘማሪ መግባት ያለበት ሐሳብ ይመስለኛል። እስቲ ትንሽ ጠለቅ እንበል። አሁን ፕሮግራም አንድ መዝሙር ልትዘምሩ ነው። እንዴት ነው የምትጀምሩት? ቃሉን እንዘምር የሚለው ለመስራት እያጠናችሁ ነው የምትጀምሩ? ወደ ፕራክቲካል አሁን እንምጣ። መጽሐፍ ቅዱስ እያጠናችሁ ያለ ነው? ማን ነው የሚጽፈው? እንዴት ነው የምታደርጉት? እስቲ እርዱን እንድናቅ እንዴት እንደምትሰሯት መዝሙሯን እንዴት ነው የምትሰራው? ርዕሱ እንግዲህ ይመረጣል የምንሰራው ፕሮግራም። ለዛ ለምንሰራው ፕሮግራም ዋናው መነሻ ጥቅሳችን ማን ነው? እሱን ጥቅስ እንይዛለን። ለምሳሌ ከዚህ በፊትም ድሮ በኳየር አብረን እያለን የዘመርነው ብቻውን ታምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ፣ እግዚአብሔር ብቻውን ታምር ይሰራል በሚል ሐሳብ ይሆናል ቀኑ ማን ነው በዛ ፕሮግራም ሙሉ የምንሰራው። ስለዚህ ያንን ጥቅስ ወሰድ ነው። ብዙ ጊዜ እንግዲህ ምንድነው የምናደርገው መዝሙሩ አሁን ለምሳሌ ይሄ ቅድም ያልኩህ ከኛ ጋር ያሉት የሆነ ስሎ መሆን የለበትም ቀስ። ምክንያቱም ቃሉ የሚያበረታታ ነው። ከኛ ጋር ያሉት ከነርሱ ጋር ካሉ ይበልጣሉ ስትለው አንድን ሰው እንደው ከኛ ጋር ያሉት እያልክ አይደለም ያበረታታ ምናምን ነው። ያኮ ማለት በንግግር የምንለው ልክ ዜማም እንደዛ አይነት ዜማ ይፈልጋል። ሪትሙ በደንብ የጠነከረ መሆን አለበት። 2/4 ሊሆን ይችላል ወይም 4/4 ወይ 2/4 የሆነ ሪትም ሊሆን ይችላል። ሜጀር ማይነር የመሆኑ ነገር ራሱ ማተር ያደርጋል። ማይነሮች ብዙ ጊዜ ለማዘን ለመመሰጥ ለተማጽኖ ምናምን ሊሆኑ ይችላሉ፣ ለንስሐ ሊሆኑ ይችላሉ። ሪትማቸው ሲፈጥን ደግሞ እነሱም መልካቸውን ይቀይራሉ። ስለዚህ ያንን ቴክኒክ እንደውን ይሄን ነገር ባክህ እንትን አድርገው እንባባላለን። ስለዚህ
ከዛ ሪትም ጋር የሆነ ነገር እንከፍትና ብለን እያመለክን እየዘመርን ዜማው መወለድ ይጀምራል። እንደሱ ነው የምናደርገው። ያ እንደገና ደግሞ አሁን ለምሳሌ ጥቅሱን ለመምረጥ አንዳንድ ጊዜ ያለንበት ሁኔታ ይወስናል። ለምሳሌ የሆነ ነገር ጭልም ካለብህ እግዚአብሔር ብርሃን እንደሆነ ታስባለህ። ስለዚህ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? ነገር ጨልሞ አስፈርቶ ከሆነ ጨለማው እንደማይበረታ እግዚአብሔር ብርሃን እንደሆነ በጨለማው ላይ ኃይለኛ እንደሆነ ስታስብ እግዚአብሔር ብርሃኔና መድኃኒቴ ነው የሚለው ጥቅስ ወደ ልብህ ይመጣል። በዚህ ጊዜ አሁን እግዚአብሔር ብርሃኔና መድኃኒቴ ነው እንዴት ይሁን? ሙዚቃውን ይከፈታል ማለት ነው። ከዛ ሪትሙን ከፍቶ የሆነ ብቻ እንትኑን ገና ስንሰማው ዜማው ይመጣል። በቃ አንዳንድ ጊዜ ሁለታችንም የራሳችንን ስልክ ይዘን ሙዚቃው ተከፍቶ እሷም የሚመስላትን ነገር ራቅ ብላት ታንጎራጎራለች። አዎ እኔም ማረጋለሁ። አዎ ከዛ ከሁለታችን ጥሩ የሆነልንን ወይም ብሌንድ እንደባልቀዋለን እንዲያርጉ። ግን ብዙ ሰዓት የሚፈጅ እንደው እስቲ መንገድ እንደ 1 ማይልስ መንገድ ሊሄድ ይያለን እንትን የምንለው አይነት አይደለም። በቃ ፍሎ ያረጋል፣ ራሱ ይፈሳል ዝም ብሎ እዛ መንፈስ ውስጥ ስላለን ማለት ነው። ብዙ ጊዜ በቃ በዚህ ሐሳብ ላይ እኔ ብዙ ስራዎች ላይ ስለምጠመድ በዚህ ሐሳቦች ላይ አንቺ ይሄን ግጥሙን በደንብ ሰፋ አድርጊው ማለት እንዲብራራ፣ ግጥሙን እንዲብራራ ደግሞ አንዳንዴ ስንፈልግ ከራሳችን ቁጥሩን መስራት ስንፈልግ እንደሱ እናደርጋለን። እሳቸው ጥሩ ሎሬት ናቸው፣ ገጣሚ ናቸው። እና እውነት ነው። አይ በጣም እንትን እናደርጋለን። ከዛ በኋላ አብረን ኤዲት እናደርጋለን ነው ይሄ ከቃሉ ትንሽ ይወጣ የኛን ነገር ብዙ እንዳይጨመር ማለት ነው፣ ራሱን እንዲያብራራ። ለምሳሌ በዚህ አካባቢ አንድ ትምህርት ቤት ተከፈተ የሚል ዜና ርዕስ ቢኖር አንተ የምትናገረው ስለ ክፍሎቹ ሊሆን ይችላል፣ እኔ የምናገረው ስለ ተማሪዎቹ ሊሆን ይችላል፣ እሷ የምትናገረው ስለ አካባቢ ሊሆን ይችላል። የተለያየ ነው። ግን ቃሉ እዛው ላይ ምንድነው ያ ኮንቴንቱ ስለምንድነው አውዱ ስለምንድነው የሚናገረው ከዛ ሐሳብ ላለመውጣት እንደሱ አይነት ርማቶችን በህብረት እናደርጋለን። ግን በጣም ይሰፋላታል። እሷ ታጠናዋለች ከሌሎችም ጋር። ከዛ ዜማውን እኔ ደግሞ ወደ ሌላ እና የምናተኩርባቸው ኤሪያዎች አሉን ግጥሞቹ ላይ፣ እሷ እኔ ዜማዎቹ ላይ እናተኩራለን። ግን አንዳንድ ጊዜ ደግሞ እልቅ ያለ እንዳለ አይደለ ተሰፍቶ የሚመጣ ልብስ ዜማውንም ምኑንም ጨርሳ ልታመጣ ትችላለች። እኔም እንደዛው ላመጣ እችላለሁ። እና ቅብብሎች ስለሆነ ያው ሁለታችንም ከአንድ ቤት ስለማንወጣ ከተለያየ ቤት ስለማንመጣ ለዚህ ነው እንኳን አስተዋወቅን የምንለው። አይ እሱ ላይ ጥያቄ አለ። ግን ዘና ሳስተዋውቅህ የተሰጠ ስራና የምታረጋው ታጋሽ ጥሩ